ጤና ይስጥልን የፈጠነ ሚዲያ ቻናል ተከታታዮች፣ የፈጠነ ሚዲያ መረጃዎችን ከዚህ ሰዓት ጀምሮ እናቀርባለን። አብራችሁን ስለምትሆኑ እናመሰግናለን። ላየን ፕሮሞሽን ለአርቲስት ቴዲ አፍሮ 5 ሚሊዮን ብር እንዲከፍል ተወሰነበት። ላየን ፕሮሞሽን በ2012 ዓ.ም አርቲስቱ ወደ ፍቅር ጉዞ በተሰኘውና በመስቀል አደባባይ ባቀረበው ኮንሰርት በነበራቸው ውል መሰረት በሰዓቱ ባለመክፈሉ ምክንያት ጉዳዩ በፍርድ ቤት ሲታይ ቆይቶ ውሳኔ ማግኘቱ ነው የተነገረው። የህወሓት ኃይሎች በአፋር ህዝብ ላይ ጉዳት አድርሰዋል ሲል የአፋር ክልል መጋሌ ወረዳ አስተዳዳሪ ተናገሩ። የትግራይ ክልል በበኩሉ ያደረስኩት ጉዳትም ሆነ የተቆጣጠርኩት ቦታ የለም ብሏል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የምርጫ ጊዜ ይራዘምልኝ ሲል ጠየቀም። ከምርጫው በፊት ህጎች ይሻሻሉ፣ ሰላምን የማስፈን ስራም ይሰራ ብሏል ተብሏል። መረጃዎቹን በዝርዝር በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላየን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። በዚህም የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላየን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ከአዘጋጁ ላየን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9 በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶም ጥቅምት 6 2016 ዓ.ም በዋለው ችሎት ላየን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። ተከሳሽ ላየን ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎታል። የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡን እንዲከፍለው የአፈጻጸም ክስ ከፈተም። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረ ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር። የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጸም የተባለው ውሳኔ አግባብ ነው ሲል ውሳኔውን በማጽናት መዝገቡን ዘግቷል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰሱም። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉም የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የመጋሌ ወረዳ አስተዳዳሪ ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸም ታጣቂው ቡድን ቦታ እየያዘ ሄዷል። ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጣጥለዋል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተም የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሃራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሃራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ መናገራቸው ነው የተነገረው።
ምክር ቤቱ በሕግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነፃና ፍትሐዊ ላይሆን እንደሚችል አስጠነቀቀም። ለሰባተኛው ሀገራዊ ምርጫ የሕግ ማሻሻያ እንዲደረግ አሳስቧል ተብሏል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪውን ሰባተኛ ጠቅላላ ምርጫ ተአማኒነት አደጋ ላይ ይጥላል ያላቸው በስራ ላይ ያሉ የምርጫ ሕጎች እንዲሻሻሉና የጸጥታ ችግሮች እንዲፈቱ ለመንግስትና ለሚመለከታቸው ተቋማት ጥሪ አቅርቧል። ምክር ቤቱ በጥቅምት 25 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት በጻፈው ደብዳቤም የአገራችን አሁናዊ ተጨባጭ የሰላም የደህንነትና የጸጥታ ሁኔታ ፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል። ይህም በቀጣይ የሚካሄደው ሰባተኛው ጠቅላላ ምርጫና የአካባቢ ምርጫዎች ነጻ፣ ፍትሐዊና ዲሞክራሲያዊ እንዳይሆኑ ያደርጋል ብሏል። ምክር ቤቱ ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ ይሆን ዘንድ የህግና የአሰራር ማሻሻያ የሚያስፈልጋቸውን 4 ዋና ዋና ጉዳዮችን በዝርዝር አስቀምጧል። እነዚህም የእጩዎች የድጋፍ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ስርዓት ለውጥና የምርጫ የጊዜ ሰሌዳ የህግና የአሰራር ማሻሻያ ናቸው ሲል ገልጿል። መረጃዎቻችን የተመለከታችኋቸውን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።